ከነገራቶች ሁሉ በጣም መጥፎ ነገር ምን እንደሆነ ታውቃላችሁ? በጣም መጥፎ የሚባል ነገር ያላህ መልእክተኛ አለይሂ ሰላቱ ሰላም ይንገሩን ምን ይላሉ? ወሸሩል ኡሙሪ ከነገራቶች ሁሉ በጣም መጥፎ ሸር የሚባለው ሙህደሳቱሃ መጤ የሆነ አዲስ ዲላይ የሚጨመር የሆነ ነገር ነው አሉ። ወኩለ ሙህደሰቲን ሁሉም ሙህደስ ደግሞ አዲስ የመጣ ነገር ደግሞ ቢድዓ ነው አሉ። ወኩሉ ቢድዓቲን ሁሉም ቢድዓ ደግሞ ሁሉም መጤ የሆነ ነገር ደግሞ ضላላ አሉ ጥመት ነው አሉ። ወኩሉ ضላለቲን ሁሉም ጥመት ደግሞ ፊናር የሳት ነው የሚያደርገው አሉ ያላህ መልእክተኛ አለይሂ ሰላቱ ሰላም አخرجه ሙስሊም ይዘግቡት ሐዲስ ላይ ነው። ስለዚህ ጥንቃቄ እናደርግ ይገባል። ቢድዓ ሁሉ ላይ እንደ ቀላል ነገር ዲሌይ እየተጨመረ ነው ያለው የተለያዩ ነገራቶች እየተጨመረ ነው። ያኒ ቢድዓ በአጠቃላይ ሸር ነው። ሸር ሁሉ ደግሞ ወደ ሳት ስለሚወስድ ማለት ነው። ስለዚህ በምንችለው አቅም ሸር በጣም ሸር ከተባለ ቢድዓ ነው። ምክንያቱም ቢድዓ ለመውጣት ትክክለኛ ወይም ደግሞ ጥሩ ነገር ነው ብለው ስለሚሰሩ ሰዎች ለመውጣት ያቅታቸዋል። ወንጀል ከሆነ ግን ቶሎ ለመውጣት ወንጀል እንደሆነ ስለሚያውቁ ቀላል ይሆንላቸዋል። እና በምንችለው አቅም ቢድዓን ሁሉ ጊዜ ሽርክና ቢድዓን ልናስጠነቅቅ ይገባል። ምክንያቱም ሰውየውን እሳት ውስጥ የሚከት ነገር ስለሆነ ማለት ነው። አላህ ከቢድዓ ከሽርክና ከሸክ ይጠብቀን፣ መጨረሻችንን ያሳምርልን፣ ተውሂድ ላይ ይግደለን። አላህ ያህፍዝክም።